መጠጥ የሚፈቀደው ሁለት ይፈቀዳል ማለት አልኮል በፍጹም አላስተዋወቅም ብዙም አላስተዋወቅም ምላቸው ነገሮች አሉ ዋነኛው ግን አልኮል በፍጹም አላስተዋወቅም እዚህ ፍጥረታ ዓለም ላይ የተፈጸመው የመጀመሪያው ወንጀል የሙእሚን ነገር እኮ በጣም ይገርማል አሉ ኢነ አምረሁ ኩለሁ ለሁ ኸይራን ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ የተከበራችሁ የኑር ፋሚሊዎች እንዴት አላችሁ እንግዲህ ዛሬም እንደተለመደው በአዲስ አነጋጋሪ እንዲሁም ደግሞ አዝናኝ በሆኑ ቪዲዮዎች ተመልሰን ተገናኝተናል ዩኒ ማኛ እንግዲህ ክርስቲያኖች ጋር እንግዲህ ጠብ ነው ያለው እንግዲህ በጣም ሰሞኑን እነሱን ብዙ ጉዳቸውን እንግዲህ ሲያወጣ ነው የቆየው ላይቭም ላይ በጣም ብዙ ሲጨቃጨቅ ነበር ያው እንግዲህ አንዳንድ ሰዎች ታውቃላችሁ መጠጥ ላይ ትንሽ ቀልባቸው አይጨክንም አልহামዱሊላህ እስልምና ደግሞ እንግዲህ ከመጠጥ ፍጹም የጸዳ ነው በጣም حرام ከሆኑ ከተከለከሉ ወንጀሎች መካከል አንዱ እንግዲህ መጠጥ መጠጣት ነው አንዳንድ ቦታ ደግሞ ሁለት ምትለዋን ሐዲስ ታቋታላችሁ እንግዲህ እሷንም ዩኒ ማኛ ይዟት እንግዲህ ከች ብሏል እንግዲህ ሌሎችም አዝናኝና አስተማሪ ቪዲዮዎችን ወደናንተ ይዤላችሁ መጥቻለሁኝ አዲስ የሆናችሁ ሰዎች ቻናላችንን ላይክ ሰብስክራይብ ያደረጋችሁ ኢንሻአላህ ቤተሰባችንን ጠንከር በዛ እናደርጋለን ኢንሻአላህ ቀጥታ ወደ ዛሬው ቪዲዮ መጠጥ የሚፈቀደው ሁለት ይፈቀዳል ወንዶች ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢያት ነው እግዚአብሔር ቀናሉ መጠጥ ማለት ኃጢያት ነው መጠጥ የሚፈቀደው ሁለት ነው በጃምቦም ሊሆን ይችላል በትንሹም ሊሆን ይችላል በሻጥ ሊሆን ይችላል በፈለከው መጠጥ ይፈቀዳል ሁለት ለምን እንደሆነ ልዘግባችሁ እኔ አይደለም ምለው እኔ ጋጓን ይፈቀዳል ወንዶች ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢያት ነው እግዚአብሔር ቀምሳቸው አመት በእውነቱ ማለት ነው አይምሮንም ይሰጣል መጠጥ በቀር ግን የበዓል አባ መቃርስን መነኮሳት ተሰብስበው አባ አቤት የበዓል በዛ ያረግን ምን ተጣሳ አሉት የበዓል ሰይጣን የለም ወይ አለች አይደለም በዓል ሳይሆን የነበረው ሰይጣን ዛሬም አለ ስለዚህ የበዓል መስከር በሰኞ አለ መስከር ያለ ማን ነው የለም አንደኛ እንዳትሰክሩ እሺ በሉ ሁለተኛ ዘፈን ማቆም አለባችሁ ዘፈን ጥሩዋል ሊጣሉኝ ይችላሉ እሺ በሉ ይሄንንም ዛሬ ጀምሮ ማለት እስቲ መስቀል መሸከም ማለት ይሄ መጠጥ የሚፈቀደው ሁለት ይፈቀዳል በየትኛውም ትምህርት ላይ ያለ ኦርቶዶክስ አይና አታስተምር ግን አባቶች የፈለጉትን ማለት መብት አላቸው they can say whatever they want ይሄ ነው ችግሩ እንግዲህ በእኔ እንዳትፈርዱ ውድ ተመልካቾች እንግዲህ ምንም ማድረግ አልችልም እንግዲህ ሶሻል ሚዲያ ላይ ሲንቀሳቀስ ሲዘዋወር ያገኘነውን መረጃ ነው ወደናንተ ይዤ የቀረብኩት የሰው ሃይማኖት ነካህ ምናምን እንዳትሉኝ እኔ የሰው ሃይማኖት በጣም ማከብር ሰው ነኝ ምናካሱ አይደለሁም ነገር ግን ደግሞ እንግዲህ ይሄን ቪዲዮ ሳገኝ ሙስሊም ያልሆኑ ሰዎች ኢንሻአላህ ስለ ዲናችን ስለ እስልምና በደንብ የሚማሩበት ሙስሊም የሆናችሁ ሰዎች ደግሞ ኢንሻአላህ አልহামዱሊላህ ብላችሁ አላህን የምታመሰግኑበት ቪዲዮ ይሆናል ብዬ ስላሰብኩ ነው ወደናንተ ይዤላችሁ የመጣሁት እንግዲህ መጠጥ ላይ ብዙ ሰዎች አይጨክኑም ሁለት ምትለዋን ሐዲስ መግቢያ ላይ እንደነገርኳችሁ ያው የሚወዷትና ያችን ሐዲስ የሚደጋግሙ ሰዎች አሉ በእኛ ግን አልহামዱሊላህ መጠጥ حرام ነው እንግዲህ ደግሞ ይህንም ተከትሎ ብዙ ሰዎች እንግዲህ ከመጠጥ ጋር ያለውን እንግዲህ ሐዲሳቸውን ሊቀበሉት አልቻሉም ያችን ንግግር እንግዲህ ብዙዎች ውድቅ ያደረጉባት ነው እንግዲህ ከሰሞኑ ደግሞ አንዲት አርቲስት እንግዲህ ስለዚህ ስለ መጠጥ ጋር በተያያዘ እንግዲህ የሰጠችው አነጋጋሪ መልእክት ነበረ እንግዲህ ደግሞ ሴትዮዋ መጠጥን ስለተከለከለች እንግዲህ ሰልማለች እንዳትሉ ነገር ግን ሐሳብና አስተያየታችሁን ኮሜንት ላይ ማስቀመጣችሁን አትዘንጉ ቪዲዮውን ተመልከቱት አልኮል በፍጹም አላስተዋወቅም ብዙም አላስተዋወቅም ምላቸው ነገሮች አሉ ዋነኛው ግን አልኮል በፍጹም አላስተዋወቅም አዎ ምክንያት አለኝ አንዱና ዋነኛው ነገር አልኮል ማንንም አያንጽም አልኮል ለማንንም አይጠቅምም ከዛ በተጨማሪ ደግሞ እኔ በግል ህይወቴ በጣም ማቃቸው መወዳቸው ሰዎች አልኮል ከራሳቸው ከቤተሰባቸው ከአምላካቸው ሲነጥላቸው አይቻለሁ በስተመጨረሻም ህይወታቸውን ሲያሳጣቸው አይቻለሁ እና የአልኮል መልካም ጎን የለውም ቀባብተን አሳምረን በካሜራ ምናምን ልናቀርበው እንችላለን ግን መልካም ጎን የለውም እናት ከሆንኩ በኋላ ደግሞ በጣም ትልቅ ኃላፊነት ተሸክሜያለሁ ብዬ አስባለሁ ልጆች አሁን በጣም ህፃናት ናቸው ወደፊት ህጉ መጠጣት የሚችሉበት እድሜ ላይ ወይንም ህጉ በሚፈቅድላቸው እድሜ ላይ ራሱ መጠጥ ሲጠጡ ማየት አልፈልግም እንደናት መቼስ ማንንም ወላጅ አትፈልግም አሁን ህፃን ስለሆኑ ሳይሆን አድገውም ልጆቻችን አልኮል እንዲጠጡ ወይ አልኮል ሱሰኛ እንዲሆኑ አንፈልግም ስለዚህ እኔ ለልጆቼ ማልመኘው ነገር ለሌሎች ሰዎች ልጆች አጣፍጬ አሳምሬ ማቅረብ ሞራሊ ልክ አይደለም አምላኬም ይጠይቀኛል ብዬ ነው ማስበው እና በቢሊየን ቢከፈለኝ እኔ አልኮል ፕሮሞት አላደርግም እንዳልኩሽ ያየኋቸው
ሰዎች በግል ህይወት በጣም ወዳቸው ያጣዋቸው ሰዎች ስላሉ አልኮል አላስተዋውቅም እንግዲህ ፋዘር ያሉትን ሰምታችኋል ሁለት ይቻላል በጃምቡም ይሁን በትልቋም ይሁን በትንሿ የዝሮ ሁለት ይቻላል ተብሏል እንግዲህ አርቲስቷ ደግሞ እንኳን መጠጣት ይቀርና ማስተዋወቅ ራሱ ፍጹም ብር ተከፍሏት እንኳን ያንን ማስተዋወቂያ አንሰራም ይያለች ነው እንግዲህ እሷ ልክ ነች ባይዘው ይሄን ሐሳብ እንደገፋለን ነገር ግን ደግሞ ነን ሙስሊም የሆናችሁ ሰዎች እንግዲህ እሷን ኦር ሰልማለች መጠጥ ካልጠጣች ማቺ ምንድነች ፋራነች እንጂ ምናምን ነገር እንዳትሏት እንግዲህ አንዳንድ ሰዎች ምንም ማድረግ አይቻልም መጠጥ ጋር ያላችሁ ሪሌሽን በጣም ስትሮንግ ከመሆኑ ጋር የተያይዞ ሚዲያ ላይ ሞተው እንግዲህ መጠጥን ያበረታታሉ ይደግፋሉ እንግዲህ ማህበረሰቡ ደግሞ እንግዲህ ያለውን ትውልድ ያያችሁት ነው ከመጠጥ ጋር ፍጹም የሆነ የተራራቀ ግንኙነት ነው ማድረግ የሚፈልገው በርግጥ አንዳንድ በብዛት የሚጣጡ ሰዎች ቢኖሩም እንግዲህ እየሰማችሁ ነው ሙስሊሞች ግን አልহামዱሊላህ ከእንደዚህ አይነት ወንጀል ጸርተን ነው ይኖርነው አልহামዱሊላህ ሁላችሁም በኮሜንት አልহামዱሊላህ በሉ አያስደስትማ ወላሂ በጣም የሚያስደስት ነገር ነው ያኮራል አልহামዱሊላህ ግን ደግሞ መጠንቀቅ ያለብን አንድ ትልቅ ወንጀል አለ እሱን ደግሞ ወንድማችን ያብራራላል እሱን ቪዲዮ ተመልከቱት እዚህ ፍጥረታ ዓለም ላይ የተፈጸመው የመጀመሪያው ወንጀል ኩራት ነው አንድ ጊዜ ታላቁ ሊቅ አብዱላህ ኢብኑ ዲናር መንገድ ላይ ይሄዱ አንድ ከመሪ ወይም ከገዢው መንግስት አካል ከነበሩ ሰዎች መካከል አንደኛው መንገድ ላይ በቃ ጎምለል ይያለ ምናም ሲል አገኙት እና ታዲያ ልጅ እንደው ይሄን አካሄድን የኩራት አካሄድ ነበር ይሄን አካሄድን እንደው ትንሽ ረገበት ነው ባራራው ጋር ባረጋጊው ምናም እንደምንለው አታረጋጊው ምናም አሉት ከዛ ዞር አለና አንተኒ ማን እንደሆንኩኝ አታውቅም እንዴ አላቸው በዚህ ሊሳሪ እንደዚህ ያለችው አማ ታሪፍ ምንዳላ አላች እሳቸው አምጮሌ ነበሩ በላ አዕሪፉ ከማዕሪፈት ጀይድ በደንብ ነው እንጂ ጠንቅቄ ነው እንጂ ማወቅ አሉት እና እሱ እንዴ ማን ነው ይሰው እንደዚህ ያወቀኝ ምናምን ብሎ ሲጠብቅ ነው ገቡለት ወሉ ከነጥፈቱ ነብያ መነሻክ የገማክ የጠነባክ ካልታጠብክ ሰዎች የሚጠየፉክ ማን ይስፈር منه واخرك جيفة قذرة መጨረሻክ ያልተቀበርክ በአፈር ያልተሸሸክ maybe ከቆየህ መድኃኒት ያልተወጋ እንደሆነ የገማ ሬሳ ነህ ያይኔ ማረፊያ ብሎ ይሰስተልህ የነበረው እናት ከእናት በላይ ምጅብ ለልጇ ወይም ከአባት በላይ ለልጁ የሚሰስት እንት የሚል ይርቁሃል ያልተቀበርክ እንደሆነ ሬሳ ይሸጣል وبين هذا تحمل العافرة በሞትና በህይወት መካከል ደግሞ ሆድህ ላይ ቆሻሻ ተሸክመህ ነው የምትሄደው ሰገራ ተሸክመህ ሰገረ ነው እንዴ استحي يا ولد አረተው ትንሽ አፈር በል ሰበር በል አንት ስለዚህ እኛም ሰበር እንበል መለስ እንበል ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ለምን መሰላችሁ አንዳንድ ሰዎች ማለት ነው በጣም ቀለል አድርገን ነው የምንመለከተውና ወንጀሉ ግን በጣም ከባድ ነው ኩራት በጣም ከባድ ወንጀል ነው አላህም በጣም የሚጠላ ወንጀል ነው ብዙዎቻችን ደግሞ እቺን ነገር በጣም ፈታ አድርገን ሰዎች ላይ አክት ማድረግ ሰዎች ላይ በጣም ኦቨር የሆነ አክት ማድረግን በጣም ዘና ለማለት እንደውም ከተሜነትን ዘመናዊነትን ያንጸባረቅን ነው የሚመስለን ነገር ግን ደግሞ መተናነስ ሰዎችን ማክበር እንኳን ታላላቆቻችንን ይቅርና ታናናሾቻችንን ማክበር እንዳለብን ነው ዲን የሚያስተምረን እንግዲህ በዚህ ልክ ነው የኛ ዲን የተቃኘ የሆነው እንግዲህ ብዙዎቻችን ደግሞ ብዙ ሰዎችም እየተማረኩና ወደ እስልምና እየመጡ ያሉት እንግዲህ ከመጠጥ የጸዳ እንዲሁም ደግሞ ከኩራትና ከሌሎችም ወንጀሎች ማለት ነው የጸዳ ማህበረሰቡ ባህሪው በጣም የተስተካከለና የጸዳ በመሆኑ ከዛ እየተማረኩ ነውና ወደ እስልምና እየመጡ ያሉት አልহামዱሊላህ ኡስታዛችን ድንቅ መልእክት አላቸው እሱን ቪዲዮ ተጋበዙ ሁሉም ለኸይር ነው ነብዩ አለይሂ ሰላቱ ወሰለም በተከበረው ሐዲታቸው ይላል አጀበን ሊአምሪ الሙእሚን የሙእሚን ነገር እኮ በጣም ይገርማል አሉ ኢነ አምረሁ ኩለሁ ለሁ خير አሉ ሁሉም ነገሩ ለሱ خير ነው አሉ ነብዩ አለይሂ ሰላቱ ወሰለም አብሽር አንተ ብቻ ሙእሚን ሆነ እንጂ ሁሉም ነገር ብታገኝም ብታጣም ብትደሰትም ብትከፋም በሐዘንም በደስታ ጊዜ ሁሉም خير ነው አሉ ነብዩ አለይሂ ሰላቱ ወሰለም ኢን አصابه خير መልካም ነገር ካጋጠመውና ጥሩ ነገር ካገኘ ሸከራ አላህን ያመሰግናል فكان خيرا له አላህን ማመስገኑ ለሱ መልካም ይሆንለታል ምክንያቱም አላህ Subhanahu Wa Ta'ala ሻኪሮችን ይወዳል አመስጋኞችን ይወዳል وان اصابه شر መጥፎ ነገር የገጠመው ከሆነ ደግሞ ሶብራ ሶብር ያደርጋል
فكان خيرا له صبر ማድረጉ ደግሞ ለሱ መልካም ነው ምክንያቱም አላህ Subhanahu Wa Ta'ala صبر የሚያደርጉ ሰዎችን ያለ ቁጥር ያለ ምንም አይነት ስፍር እንደሚመነዳቸው አላህ Subhanahu Wa Ta'ala انما يوفى الصابرون اجرهم بغير حساب እነኛ ትዕግስተኞችን አላህ Subhanahu Wa Ta'ala ያለ ቁጥር ስፍር ነው አላህ የሚመነዳቸው ይላል ስለዚህ መጥፎ ነገር ሲያጋጥመው صبر ካደረገ ለሱ خير ነው ማለት ነው فكان خيرا له وليس ذلك الا لمؤمن مؤمن እንጂ ይሄን ነገር ማንንም ሊያገኘው አይችልም ማለት ስለዚህ አግኝም እጣም ተደሰትም ተከፋ ይድላ ይክፋ በሁሉም ነገር ላይ ሁሌም የሚከሰተው ነገር ላንተ خير ነውና አላህን መልካምን ነገር በመከጀል ጥሩ ነገር እያሰብ ህይወትን መቀጠል ይኖርብሃል እንጂ እንደው አላህን ምን አጥፍቼው ምን በድየው ይሆን ነገሌ እንዲይሆኑ እኔ እንደዚህ በሆነው ላ የተወሰነው ነገር ሁሉ ላንተ خير ነውና ሶብር አድርግ ለማለት ነው አላህ Subhanahu Wa Ta'ala ሲያገኙ ከሚያመሰግኑ ሲያጡ ደግሞ እንደዚሁ ከሚሶብሩ ምርጥ የአላህ Subhanahu Wa Ta'ala ወዳጆች ሙእሚኖች ያድርገን ሰለላሁ ዐላ ነብይና ሙሐመድን ወዐላ አሊሂ ወصحبه አጅማዒን እንግዲህ እንደዚህ አይነት ድንቅ የሆኑ ኡስታዞቻችንን በተቅዋ በቆንጆ ባህሪ እንግዲህ የሚያስተምሩ ኡስታዞቻችንን አላህ እንዲያበዛልን ነው ሁልጊዜም ዱዓችን እንግዲህ የነሱ ጋር ሰባኪዎች ምን ያክል እንደ ርቀት እንደሚሄዱ የሌሎችን ሃይማኖት በመሳደብና በማንቋሸሽ ምን ያክል ርቀት እንደሚጓዙ ታዘባችኋል ነገር ግን ደግሞ ያ ልክ አይደለም እዚህም ያለውን ሃይማኖተኛ ያርቃል ያባረራል እንጂ ሌላ ምንም የሚፈይደው ነገር የለም በጥሩ ባህሪ በጥሩ ስነ ምግባር ነው ሌሎች ወንድሞቻችንን መጥራት ያለብን ኢንሻአላህ እንግዲህ እስካሁን ያዘጋጀኋቸውን ቪዲዮዎች እንግዲህ ተመልክታችኋል ኢንሻአላህ ኔክስትም እንደዚሁ አስተማሪና አዝናኝ ቪዲዮዎችን ኢንሻአላህ ወደ እናንተ ይዤላችሁ መጣለሁኝ ያ ጀማዓ ሁላችሁም ላይክ ሰብስክራይብ አድርጉ ቻናሉን ኢንሻአላህ እናሳድገዋለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ